ሰላም የአግዝ ቤተሰቦች እንዴት ናችሁ? ዛሬ ስለ አንዱ የቋንቋ ክህሎት አራቱ የቋንቋ መሰረታዊ ክህሎቶች ውስጥ አንዱ ስለሆነው ስለ ስርዓተ ንባብ ወይም ስለ ንባብ ይዤላችሁ መጥቻለሁ። ባለፈው ላይ ስለ ጉባኤ ቤት ስለ አራቱ ጉባኤያት ትምህርታችን ላይ አራቱ ጉባኤያት የምንላቸው የመጀመሪያው የቃልና የንባብ ወይም የፊደል ቤት ብለናል ወይም ክፍል ብለናል። በዛ ውስጥ ነው የንባብ ክፍልን በአብዛኛው ተምረን የምንጨርሰው። የንባብ ክፍልን ከጨረስን በኋላ ነው ወደ ዜማ፣ ወደ ቅኔ፣ ወደ ትርጓሜ የምናልፍ። ስለዚህ የግዕዝ ንባብ የራሱ የሆነ የንባብ ስርዓት አለው ማለት ነው። በእንግሊዘኛ ፕሮናውንሴሽን የምንለው የንባብ ስርዓት፣ ያነባነብ ወይም ያነጋገር፣ ንባብ ካለ ንግግር አለ፣ የንግግር ስርዓት አለው ማለት ነው። ስለዚህ ስለ ግዕዝ ስርዓተ ንባብ ዛሬ የምናይ ይሆናል። እስከ ትምህርታችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት ገልጻለሁ። ግዕዝ ንባብ መሰረታዊ የሆኑ አራት ክፍላት አሉት። እነርሱም የመጀመሪያው የቁጥር ንባብ ነው። ሁለተኛው ማጋዝ ወይም የግዕዝ ንባብ ነው። ሶስተኛው ውርድ ንባብ ነው እና አራተኛው እና የመጨረሻው ቁም ንባብ ነው። ስለዚህ አንድ ሰው የግዕዝ ንባብ ክህሎት አለው ለማለት እነዚህን አራት ቅደም ተከተሎችን አልፎ ቁም ንባብ ላይ ወይም መጽሐፍትን ማንበብ ደረጃ ላይ ክህሎቱን ሊያዳብር ይችላል ማለት ነው። መጀመሪያ መቁጠር ነው። እያንዳንዱን ፊደል እያንዳንዱን ሆሄ እየቆጠረ ያነባል። ከዛ ማጋዝ ደረጃ ላይ ይደርሳል። የግዕዝ ንባብ ቃልን ከቃል መለየት ይጀምራል ማለት ነው። እያጋዘ ያነባል። ከዛ ውርድ ንባብ ነው። ከውርድ ንባብ ቀጥሎ ደግሞ ቁም ንባብ ነው። ተነሽ ተጣዩን ወዳቂ ሰያፉን እየለየ የሚያነብበት ደረጃ የመጨረሻው ቁም ንባብ ማለት ይባላል ማለት ነው። በእንግሊዘኛ ፕሮናውንሴሽን አለ አይደል? ስትረስድ የሆኑ ወርዶች አሉ፣ አንስትረስድ አለ። ፕሮናውንስ ስናደርግ የተለያዩ አይነት አነባብ እንዳሉት ሁሉ የግዕዝም የራሱ የሆነ የንባብ ስርዓት አለው ማለት ነው። አንድ ባንድ ለማየት እንሞክራለን። የመጀመሪያው የቁጥር ንባብ ነው። የቁጥር ንባብ ማለት የሆሄያቱን ወይም የፊደላቱን ስያሜ፣ ቅርጽና ድምፅ አንድ ባንድ ወይም በዝርዝር እየቆጠሩ መማር ማወቅ ማለት ሲሆን ይኸውም አንድ የግዕዝ ሆሄ ወይም ፊደል ከግዕዝ እስከ ሳብ የሚረባ 7 አይነት የተለያዩ ስያሜ፣ ቅርጽና ድምፅ አለው። የቁጥር ንባብ የምንለው እያንዳንዱን ፊደል የግዕዝ በርካታ ፊደላት አሉት ከነርቢያቸው እያንዳንዱ የግዕዝ ፊደል ሰባት አይነት የተለያዩ ርቢዎች አሉት። እነዚህም የተለያየ አይነት ቅርጽ፣ ስያሜና ድምጸት አላቸው እያንዳንዱ የግዕዝ ፊደል ማለት ነው። ስለዚህ እያንዳንዱን የግዕዝ ፊደል በመቁጠር የምናነብበት የንባብ አይነት የቁጥር ንባብ ይባላል ማለት ነው። አግዕዝ፣ ወካዕብ፣ የሣልስ፣ አራብዕ፣ የሐምስ፣ የሣድስ ወሰብዕ። ለግዕዝ፣ ለወካዕብ፣ ለሣልስ፣ ለአራብዕ፣ ለሐምስ፣ ለሣድስ። ስለዚህ የመጀመሪያው የንባብ አይነት የቁጥር ንባብ የምንለው ይህንን ይመስላል ማለት ነው። እያንዳንዱን የግዕዝ ፊደል የግዕዝ አሃዞችንም ጭምር ወይም ቁጥሮችን እያንዳንዱን እየቆጠር ስናነብ የቁጥር ንባብ ይባላል ማለት ነው። እሺ ለቡ አስተውል ለማለት ነው። እዚህ ጋር አንድ ማስተዋል ያለብን ነገር የግዕዝ ቃላት ጠብቆ የመነበብና ላልቶ የመነበብ ጠባይ አላቸው።
ይህንንም ጠባያቸውን ጥልቅ እውቀት ካላቸው መምህራን የእያንዳንዱን ሆሄ የመጥበቅና የመላላት ጠባይ ንባብ እየጠየቁ መማርና ማወቅ በገቢራዊ ተሳትፎም ማሳየት ተገቢ ነው። ያው የንባብ ትምህርት ሂዶ ትምህርት ቤት መማርን ይጠይቃል። ከሌሎች ተማሪዎች ጋር አብሮ ማንበብን፣ መነጋገርን፣ መወያየትን ይጠይቃል። እንዲሁም እውቀት ካላቸው ጥልቅ እውቀት ካላቸው ከየኔታ እግር ስር ቁጭ ብሎ ወይም ከየኔታ ከመምህራን የግዕዝ እውቀት ካላቸው መምህራን መማር ይጠይቃል ማለት ነው። ምክንያቱም የንግግር ክህሎት ስለሆነ ሰው ተኮር ነው። ከሰው ጋር መነጋገርን ይጠይቃል። ከመምህራንም ስህተታችንን እንዲያርሙልን መጠየቅ፣ የክህሎት እድገታችንንም እንዲከታተሉ ከመምህራን ሄዶ መማር የሚጠይቅ የክህሎት ክፍል ነው ማለት ነው፣ የንባብ ክፍል። ስለዚህ ማጥበቅና መላላት አለው ብያቸዋለሁ። ተነሽ፣ ወዳቂ፣ ተጣይ፣ ሰያፍ የተለያዩ ንባብ አይነቶች ስላሉ እነዛ ትክክል መሆናችንን በአካል በመሄድ መማር በጣም በጣም ወሳኝ ነው ማለት ነው። እንዲሁም እንደ አጋዥ ደግሞ አሁን የኢንፎርሜሽን ኤጅ ላይ ስለምንገኝ የተለያዩ አይነት ሶሻል ሚዲያዎችን በመጠቀም የተለያዩ መምህራን የጫናቸውን መረጃዎች ከኢንተርኔት ወይም ከመረጃ መረብ በማውረድ እነዛን እንደ አጋዥ መጠቀም እንችላለን ማለት ነው። የተለያዩ የንባብ አይነቶችን ተለቋል፣ ብዙ አይነት። እነዛን እያነበብን እየሰማን እያዳመጥ በራሳችንም ቃል እያወጣን እያነበብን መለማመድ ያስፈልጋል እንደ አጋዥ ማለት ነው። ይህም የሚጠቅመው አንድ የግዕዝ ቃል ሲመሰረት ከሚያስፈልጉት 4 መስፈርታት መካከል 2ቱ ማጥበቅና ማላላት በመሆናቸውና የተመሰረተውንም የግዕዝ ቃል በቀላሉ ለመማር ይረዳል። አዎ ትክክል። ሂደን የምንማርበት አንዱ ምክንያት ምንድን ነው? አሁን ለምሳሌ ለሰዎች ወይም ለመምህር የንባብ እድገታችንን ወይም የንባብ ክህሎታችንን በግልጽ እያነበብን ካላሳየን ማጥበቅና ማላላታችንን ማንም ሊነግረን አይችልም። ስለዚህ ሄዶ አብነት ትምህርት ቤቶች ውስጥ ገብቶ ወይም የግዕዝ ትምህርት በሚሰጥባቸው ተቋማት ውስጥ ገብቶ መማር ያስፈልጋል ማለት ነው። ስለዚህ ይሄንን ማስተዋል ግድ ነው ማለት ነው። እሺ፣ የቁጥር ትምህርታችን ይህን ይመስላል። ሁለተኛው ደግሞ የማጋዝ ንባብ ነው ወይም የግዕዝ ንባብ የምንለው ነው። ይህ ሁለተኛ ክፍለ ትምህርት ነው። ማጋዝ ማለት አንድን ነገር ተሸክሞ ቀስ በቀስ መጓዝ መሄድ ማለት ነው። ያው ማጋዝ ማለት ስሙ እንደሚነግረው ማጋዝ አንድን ነገር ተሸክሞ ቀስ በቀስ መጓዝ መሄድ ማለት ነው። ይህም ማለት ሲሆን የተለያየ አይነት ቅርጽና ድምፅ፣ ስያሜ፣ ትርጉም ያላቸውን ሆሄያት በማገናኘትና ቃልን በመመስረት እንዲሁም የዜማ ስልት ባለው ድምፅ የተመሰረተውን ቃል ተሸክሞ መጓዝ ማለት ነው። ማጋዝ ንባብ ከቁጥር ንባብ የሚለየው ምንድን ነው? ቁጥር ንባብ እያንዳንዱን ፊደል ወይም ሆሄ መቁጠር ነው። ማጋዝ ላይ ግን እያንዳንዱን ሆሄያት በማገናኘት እና ቃልን በመመስረት የምናነበው የንባብ አይነት ነው ማለት ነው። ቅድም ሆሄ ነበረ የቁጥር ክፍል ላይ፣ አሁን ወደ ቃል አደገ ማለት ነው። ግን ማጋዝ ንባብ ላይ ሙሉ ቃሉን እንዴት ነው የምናነበው? ለምሳሌ አይመረ ከሆነ አይመረ ብለን ሳይሆን የምናነበው በማጋዝ ነው። ቀስ በቀስ ነው እያንዳንዱን ፊደል እየጠራን የምናነበው። እንዲሁም የዜማ ስልት ባለው ድምፅ ነው ያንን ቃል የምናነበው። ለምሳሌ የዜማ ስልት ድምፅ ባለው በአብዛኛው በአብነት ትምህርት ቤቶች ውስጥ የሚነበበው ንባብ የመልእክተ ዮሐንስ ነው። መልእክተ ዮሐንስ እያሉ የሚያነቡት የንባብ አይነት ማለት ነው። ከዛ ጀምረው እስከ መልእክቱ እስከሚያበቃበት ድረስ ቀስ እያረጉ እያጋዙ
የሚያነቡት የንባብ አይነት ማጋዝ ወይም የግዕዝ ንባብ ይባላል ማለት ነው። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜንወክሙ በእንተ ውእቱ ዘሃሎ እምቅድመ ውእቱ ዘሰማዕናሁ በእዘኒነ ወዘረኢናሁ በአዕይንቲነ ወዘጠየቅናሁ ወዘገሰስናሁ እደዊነ በእንተ ነገረ ሕይወት እስመ ሕይወት ወተአውቀት ለነ ወርኢናሃ። በዚህ ክፍለ ትምህርት ውስጥ ከላይ ለመግለጥ እንደተሞከረው የግዕዝ ቃላት የሚመሰረቱበት በመሆኑ ከፍተኛ ጥንቃቄ ማድረግ ይገባል። እነዚህን የግዕዝ ቃላት ለመመስረት 4 መስፈርታት ማሟላት አለባቸው። ምንድነው አሁን እያለን ያለ? እነዚህን የግዕዝ ቃላት እነዚህን ቃላት እያንዳንዱን ቃል ሆሄያቱን በማጋዝ በምናነብበት ጊዜ ተጠንቅቀን ማንበብ አለብን ነው። ምክንያቱም የግዕዝ ቃላት የሚመሰረቱት በዚህ የንባብ አይነት ስለሆነ ከፍተኛ ጥንቃቄ ያስፈልጋል። ምክንያቱም አንዱን ተነሽ ተጣዩን ወይም የቃሉን ሆሄያት እያንዳንዱን በሚገባ ካላነበብናቸው ቃሉን በሚገባ ላንጠራው ወይም ላናነበው ስለምንችል ከፍተኛ ጥንቃቄ እዚህ ደረጃ ላይ ስንደርስ ማድረግ ይገባል ነው ማለት ነው። ስለዚህ እነዚህ ማጋዝ ወይም የግዕዝ ንባብ ወይም ቃላትን ለመስራት 4 መስፈርታት መሟላት አለባቸው። ወይም 4 አይነት ንባቦች አሉ በማጋዝ ወይም በግዕዝ ንባብ ውስጥ። የመጀመሪያው መቁጠር ነው። ሁለተኛው መጠቅለል ወይም መዋጥ ነው። ሶስተኛው ማጥበቅ ነው። አራተኛው ማላላት ነው። እነዚህን እስኪ አንድ ባንድ እንመልከት። የመጀመሪያው መዋጥ ነው። ይህ ስርዓተ ንባብ ከቃሉ ውስጥ ያለ አንድ ፊደል ሳይጎላ በውስጥ አዋቂነት የሚነበብ የንባብ አይነት ነው። ይህ ንባብ ምንድነው? ቃሉ አለ። ቃሉን ስንጠራ ግን አንዷ ትዋጣለች። አንዷን ፊደል በመዋጥ በውስጥ አዋቂነት በውስጣችን በአንደበታችን በውስጥ የምናነበው ወይም ውጠን የምናነበው የንባብ አይነት ነው ወይም ስርዓተ ንባብ ነው። ለምሳሌ ድንግል የሚለውን ቃል ብናይ ድንግል ስል ን ትዋጣለች። ድንግል ስንል ማለት ነው። ንን አብረን አንቆጥራትም። ሁለተኛው ኤልሳ ስንል ትዋጣለች። ገብር ስንል ብም እንደዚሁ ትዋጣለች ማለት ነው። ስለዚህ በመዋጥ አንድን የግዕዝ ቃል ልንጠራ እንችላለን ማለት ነው። ሁለተኛው ደግሞ መቁጠር ነው። ይህ ስርዓተ ንባብ በአንድ ቃል ውስጥ የሚገኙ ፊደላትን ያለምንም መዋጥ ማንበብ ነው። መቁጠር ማለት ደግሞ እያንዳንዱን ቃል የቃል ፊደላትን እያንዳንዱን በመቁጠር የሚነበብ የግዕዝ ንባብ አይነት ነው። ለምሳሌ ማርያም ማርያም ስል አንድም የተዋጠ ፊደል የለም። ቅድም ግን ድንግል ስል ን ተውጣ ነበር። አሁን ማርያም ስል እያንዳንዱን ፊደል ቃል በቃል እየጠራው ነው ማለት ነው። ዮሐንስ፣ ትማል፣ ስብሃት እንደዚህ አይነት ቃላቶችን ስናገኝ ደግሞ እንዴት ነው የምናነበው? ስናነባቸው መቁጠር ይባላል። መቁጠር ወይም እየቆጠሩ ማንበብ ይባላል ማለት ነው። ሶስተኛው ደግሞ ማላላት ነው። ይህ ስርዓተ ንባብ በቃሉ ውስጥ የሚጠብቅ ፊደል ሳይኖር ንባቡ ላልቶ ይነበባል። ይህ ያው በቃሉ ውስጥ አንድም ፊደል ጠብቆ አይነበብም ማለት ሁሉም ፊደላት ምንድነው ማለት ነው? ላልተው ነው ማለት ነው የሚነበቡት። ለምሳሌ ቀተለ፣ ነበረ፣ ፈጠረ፣ ገብረ እንደዚህ አይነት ቃላት የሚነበቡት በማላላት ነው ማለት ነው። ማጥበቅ ደግሞ ይህ ስርዓተ ንባብ በቃሉ ውስጥ የሚጠብቅ ፊደል ኖሮ ቃሉ ጠብቆ የሚነበብ የሚያደርግ ነው። ይህ ደግሞ በቃሉ ውስጥ አንድ ፊደል ጠብቆ የሚነበብ ፊደል አለ ማለት ነው። ቅድም በማላላት ውስጥ ሁሉም ፊደላት ላልተው ነው የሚነበቡ ብያለሁ። እዚህ ጋር ግን በማጥበቅ ውስጥ ግን አንድ ፊደል ግዴታ ጠብቆ መነበብ አለበት ማለት ነው። ለምሳሌ ሰብሃ ብ ጠብቆ ይነበባል።
ነጸረ ጸ እንዲሁ ጠብቆ ይነበባል። ቀደሰ ደ ጠብቆ ይነበባል ማለት ነው። ስለዚህ እንደዚህ አይነት ንባባት የማጥበቅ ንባብ ይባላሉ። ስለዚህ ውርድ ንባብ እንደዚህ በአራት ይከፈላሉ። መዋጥ፣ መቁጠር፣ ማላላትና ማጥበቅ ተብለው በአራት አይነት የንባብ አይነቶች ሊከፈሉ ይችላሉ ማለት ነው። የግዕዝ ንባብ ወይም ማጋዝ የምንለው እንደዚህ በአራት ተከፍሎ መነበብ ይችላል ማለት ነው። እሺ እነዚህን አራቱን የውርድ ንባብ አይነት የግዕዝ ንባብ ወይም የማጋዝ ንባብ አይነቶችን ካየን ቀጣዩ የንባብ አይነት ውርድ ንባብ ነው። ሐመርሃ ውርድ ንባብ ነው። ሶስተኛው ክፍለ ትምህርት ነው በስርዓተ ንባብ ትምህርት ውስጥ። ውርድ ንባብ ማለት ከቁም ንባብ ዝቅ ባለ ድምፅ የንባቡን አነሳስና አወዳደቅ የሐዘኔታ ስሜት ባለው ዜማዊ ስልት የንባቡን ቃል ማንበብ ማለት ነው። ውርድ ንባብ ማለት ከግዕዝ ወይም ከማጋዝ ንባብ ከፍ ያለ ግን ከቁም ንባብ አራተኛው የንባብ አይነት ቁም ንባብ ነው። በቀጣይ የምናየው ከቁም ንባብ ዝቅ ባለ ድምፅ ሐዘኔታዊ ባለው ድምፅ የምናነበው የንባብ አይነት ነው ውርድ ንባብ። ይህንንም የአነባበቡን ዜማዊ ድምፅ ከመምህራን ያው ቀርቦ መጠየቅ ያስፈልጋል ቅድም እንዳልኳችሁ። ምክንያቱም ዜማን በጆሮ መስማት እንጂ በአይን ማየት አይቻልምና ይህም የንባብ ትምህርት ለቤተ ክርስቲያን አገልግሎት የስቅለት ወይም የቅዳም ስዑር ጊዜ ተግባር ላይ ሲውል ይታያል። በአብዛኛው ውርድ ንባብ ሐዘኔታዊ ስሜት ባለው ድምፅ ወይም ዜማዊ ስልት ባለው ድምፅ ስለሚነበብ በአብዛኛው የስቅለትና የቅዳም ስዑር ዕለት የሚነበብ የንባብ አይነት ነው ማለት ነው። ዛሪያ ወደ ዘብዶስ ቀዳማዊ እንዚያንወክሙ በእንተ ውእቱ ዛሎም ቅድሙቱ በሰማይናሁ በዘኒህነ ወዘረኢናሁ በአይንቲህነ ወዘጠየቅናሁ ወዘገሰስናሁ ደዊኢህነ በእንተ ነገረ ሕይወት ሕይወት። ስለዚህ ውርድ ንባብ ይህን ይመስላል። ወደ መጨረሻው የንባብ አይነት ደግሞ ስናልፍ የመጨረሻው የንባብ አይነት ቁም ንባብ ይባላል። ቁም ንባብ ማለት ማንኛውንም የግዕዝ መጽሐፍት ሁሉ ከነ አነባበብ ጠባዩ በፍጥነትና በቅልጥፍና ማንበብ ማለት ነው። ቁም ንባብ ማለት ማንኛውንም የግዕዝ መጽሐፍት ወይም ማንኛውንም የግዕዝ ቃል ወይም ስነ ጽሁፍ ከነ አነባበቡ ጠባዩ በፍጥነትና በቅልጥፍና ማንበብ ማለት ነው። በእንግሊዝኛ ፍሉዌንት ስፒከር የምንለው ደረጃ ማለት ነው። ወይም ፍሉዌንሲውን ስፒዱን ወይም ፍጥነትና በቅልጥፍና ማንበብ ደረጃ ላይ ሲደርስ አንድ ሰው ቁም ንባብ ችሏል ይባላል ማለት ነው። ቁም ንባብ የንባብ ትምህርት የመጨረሻው ክፍለ ትምህርት ሲሆን ይህን ትምህርት በሚገባ ተምሮ ካጠነቀቀ በኋላ ወደ ዜማ ትምህርት ይተላለፋል። ቁም ንባብን ካነበብን በኋላ በደንብ አድርገን መጽሐፍትን ማንበብ ከቻል ያው በቀጣይ ደግሞ ወደ ዜማ ቤት ሂደን በዜማ እነዛን ቃላት ማዜም ማመስገን ይቻላል ማለት ነው። እንዲሁም ቅኔንም መማር ይቻላል ማለት ነው። እንዲሁም አንድምታ ትርጓሜንም መማር ይቻላል ማለት ነው። ስለዚህ ቁም ንባብን ካነበብን በኋላ ሌሎችን የጉባኤ ቤት ትምህርቶች ለመማር አንቸገርም ማለት ነው። ወሳኙ መሰረቱ ያለው ቁም ንባብን የመቻልና ያለመቻል ሁኔታ ነው ማለት ነው። ዛሪያ ወደ ዘብዶስ ቀዳማዊ እንዚያንወክሙ በእንተ ውእቱ ዛሎም ቅድሙቱ ዘሰማዕናሁ በእዘኒነ ወዘረኢናሁ በአዕይንቲነ ወዘጠየቅናሁ ወዘገሰስናሁ ደዊኢነ በእንተ ነገረ ሕይወት። ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል አምላክ ስብሐት ለመስቀሉ ለእግዝእትነ ኢየሱስ ክርስቶስ ስብሐት ለእግዝእትነ ማርያም ድንግል አምላክ ስብሐት ለመስቀሉ ለእግዝእትነ ኢየሱስ ክርስቶስ በምሕረቱ ይዘከረነ አመ ዳግም ምጽአቱ ያስታውሰነ
ተጸቦ ዘስሜ አንቀሃነ ወባም ጎጂ አጽናነ። ቁም ንባብን በቀላልና በአጭር ጊዜ ለመማር የሚያስችሉ 5ቱ መርሃያነ ንባብ በመባል የሚታወቁ አሉ። መርሃያነ ንባብ የሚባሉ ወይም የንባብ መሪዎች የሚባሉ 5 የሚባሉ የቁም ንባብ አይነቶች አሉ። እነርሱም ተነሽ ንባብ፣ ተጣይ ንባብ፣ ሰያፍ ተነሽና ወዳቂ እንዲሁም ተናባቢ ተብለው ይከፈላሉ ማለት ነው። እነዚህ መርሃያነ ንባብ ይባሉ የቁም ንባብ ወይም የንባብ መሪዎች በመባል ይታወቃሉ ማለት ነው። ስለዚህ እነዚህን አንድ ባንድ ለማየት እንሞክራለን። እነዚህ 5ቱ መርሃያነ ንባብ በሁለት ድምፀ ንባብ ይከፈላሉ። የመጀመሪያው ተነሽና ሰያፍ ተነሽ ትእዛዛዊ ድምፀ ንባብ ሲባሉ፣ ተጣይና ወዳቂ ደግሞ ትሑታዊ ድምፀ ንባብ ይባላሉ። ተነሽና ሰያፍ ማለት ከፍ ብለው ከፍ ባለ ድምፅ ስለሚነበቡ ትእዛዛዊ ድምፀ ንባብ ሲባሉ፣ ሁለተኛው ደግሞ ተጣይና ወዳቂ ግን ትሑታዊ ድምፀ ንባብ ይባላሉ። ድምፃችንን ቀስ አድርገን ትሑታዊ በሆነ አነባበብ ወይም አነጋገር ስለምናነባቸው እነዚህ ትሑታዊ ድምፀ ንባብ ይባላሉ ማለት ነው። ሌላው ደግሞ ለየት ያለው ተናባቢ የሚባለው ድምፀ ንባብ ነው። ይህ ከማንኛውም ቃል ላይ እየወደቀ ወይም እየተያያዘ ስለሚነበብ የራሱ የሆነ የላቀ ድርሻ የለውም። ተናባቢ ድምፀ ንባብ የምንለው ከሌሎች ቃላት ላይ እየወደቀ ስለሚነበብ የራሱ የሆነ የላቀ ድርሻ የለውም ራሱን ችሎ። ግን ከሌሎች ጋር ሲነበብ የእነሱን ድምፀ ንባብ በእነሱ ድምፀ ንባብነት መሰረት ሊጠራ ይችላል ማለት ነው። እዚህ ጋር ምክንያቱም ተናባቢ ተነሽ፣ ተናባቢ ሰያፍ ተነሽ፣ ተናባቢ ተጣይና ተናባቢ ወዳቂ እየተባለ ስለሚነበብ የራሱ የሆነ የላቀ ድርሻ የለውም ማለት ነው። በሌሎች የቁም ንባብ አይነቶች ስለሚጠራ የራሱ የሆነ ድርሻ የለውም ማለት ነው። የእነዚህን የ5ቱ መርሃያነ ንባብን የአገባብ ድምፅ ከመምህራን ጠይቆ መረዳት ግድ ነው። አዎ ከመምህራን ጠይቆ መረዳት የግድ ነው ማለት ነው። እነዚህንም ቁም ንባቦችን በተገቢ ሁኔታ በደንብ ለመረዳት እነዚህ 5ቱ መርሃያነ ንባብን እንዴት በቀላሉ ተረድተንና አውቀን መመሪያ በማድረግ ማንኛውንም የግዕዝ መጽሐፍ መማርና ማንበብ እንደምንችል እስኪ እንመልከት። የመጀመሪያው የቁም ንባብ አይነት ተነሽ ይባላል። ከቃሉ ትርጉም ስንነሳ ትእዛዛዊ ወይም ቁጣዊ ድምጸት ያለው መሆኑን በቀላሉ መረዳት ይቻላል። ተነሽ ከፍ ብሎ የሚነገር ማለት ነው። የቃሉ ትርጉም ራሱ ተነሽ ማለት ከፍ ብሎ የሚነበብ የንባብ አይነት ነው። ማንኛውንም የግዕዝ ቃል ተነሽ ሆኖ በሚነበብበት ጊዜ የመጨረሻውን ሆሄ ወይም ፊደል ይነካል ወይም ይረግጣል። ተረግጦ ወይም ተነክቶ የሚነበብ የመጨረሻ ፊደሉን ነክተን ወይም ረግጠን የምናነበው ቃል በአብዛኛው ተነሽ ንባብ ይባላል ማለት ነው። ሌላኛው ጠባዩ ምንድን ነው? ተነሽ ንባብ በ5 የሆሄያት ቅጥያዎች ተነሽ ሆኖ ሲነበብ ይገኛል። በ5ቱም የሆሄያት ቅጥያዎች ውስጥ ተነሽ ንባብ ተነሽ ሆኖ ሲነበብ ይገኛል። ለምሳሌ በግዕዝ ስናይ አይመረ አይመረ ስንል አወቀ ማለት ነው። ረ ያው ግዕዝ ነች። የቃሉን መድረሻ ስለምናየው ማለት ነው። በካዕብ ጊዜ ደግሞ አይመሩ አወቁ ለማለት ነው። በሳልስ ጊዜ ደግሞ አይመሪ አይመሪ አወቂ ማለት ነው። በራብ ደግሞ አይመራ አወቁ ለሴት፣ በሳብ አይምሮ አወቀው ወይም አወቀው የሚል ትርጉምን ሊይዝልን ይችላል። ስለዚህ በ5ቱም የሆሄያት ቅጥያዎች ውስጥ በግዕዝም በካዕብም በሳልስም በራብና በሳብ በሚነበብበት ጊዜ ቃሉ ተነሽ ሆኖ ይነበባል ማለት ነው። ያው እንዴት ጠብቆ እንደሚነበብ ያው ከመምህራን ጠይቆ መረዳት ነው ማለት ነው። እዚህ ጋር አንድ ማየት ያለብን በሐምስና በሳድስ ፊደላት ግን ተነሽ ሆኖ የሚነበብ የግዕዝ ቃል አይገኝም።
ቅድም ያየናቸው በአምስቱ ሆሄያት ማለትም ከሐምስና ከሳድስ ውጭ ያሉት ጊዜ ተነሽ ሆኖ ይነበባሉ ቃላት። የመጨረሻ ቃላቸው ከሐምስና ከሳድስ ውጭ ከሆኑ ተነሽ ሆኖ ይነበባሉ። ግን በሐምስና በሳድስ ጊዜ ግን ተነሽ ሆኖ የሚነበብ የግዕዝ ቃል አይገኝም ማለት ነው። ስለዚህ ተነሽ ንባብ ይህን የመሰለ ጠባይ ያለው ማለት ነው። ሁለተኛው ሰያፍ ተነሽ ነው ወይም ሰያፍ ንባብ የምንለው ነው። ይህ የንባብ አይነት የአነባበብ ድምፁ ከተነሺ ንባብ ጋር ተመሳሳይነት አለው። እንደ ተነሽ ንባብ ነው በአብዛኛው፣ ተመሳሳይነት አለው። ልዩነትም በኋላ እናየዋለን። ማንኛውንም ሰያፍ ተነሽ በሚነበብበት ጊዜ የመጨረሻውን ሆሄ አይነካም። ማንኛውም ሰያፍ ተነሽ በሚነበብበት ጊዜ የመጨረሻውን ሆሄ አይነካም። በቅድም እንዳየነው በተነሽ ንባብ ጊዜ የመጨረሻውን ሆሄ ይረገጣል ወይም ይነካል ብለናል። በሰያፍ ጊዜ ግን የመጨረሻውን ሆሄ አንነካውም ወይም ረግጠን አናነበውም ማለት ነው። ልዩነቱ ይሄን ይመስላል። ሶስተኛው ሌላው ጠባዩ ደግሞ ማንኛውም ሰያፍ ተነሺ በአንቀጽ ወይም በግስ እና በተጸውዖ ስም ላይ ብቻ ይነበባል። ማንኛውም ሰያፍ ተነሽ ንባብ የምንለው የሚነበበው መቼ ነው? በአንቀጽ ወይም በግስና በተጸውዖ ስም ላይ ብቻ ነው የሚነበበው። ሌላኛው ጸባዩ ደግሞ ማንኛውም ሰያፍ ተነሽ በሳድስ የሆሄ ቅጥያ ብቻ ሲነበብ ይገኛል። ያው ሰያፍና ተነሽ በአብዛኛው ይመሳሰላሉ፣ ግን ሰያፍ ሌላው ልዩነቱ ምንድነው? በአብዛኛው የሚገኘው በሳድስ የሆሄ ቅጥያ ላይ ብቻ ነው የሚገኘው እና እንዲሁም በአንቀጽና በተጸውዖ ስም ላይ ብቻ ይገኛል። ምሳሌ ስናይ ለምሳሌ በትንቢት አንቀጽ ላይ ሲገኝ ስናየው ያአምር ያውቃል ማለት ነው። በዘንድ አንቀጽ ያእምር ያውቅ ዘንድ፣ በትእዛዝ አንቀጽ ያእምር ይወቅ፣ በተጸውዖ ስም አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ስምዖን፣ ገብርኤል፣ አርሞንኤል፣ ክሩቤል እያለ ይነበባል ማለት ነው። ስለዚህ በሳድስ የሚጨርሱ በአብዛኛው እንደዚህ አይነት ንባባት ሰያፍ ተነሽ ይባላሉ። ያው በአብዛኛው ግን ከተነሽ ንባብ ላይ ተመሳሳይ ነው፣ ሳድስ መሆኑ ነው በአብዛኛው እና ደግሞ በግስና በተጸውዖ ብቻ ላይ መገኘቱ ነው እንጂ በአብዛኛው ከተነሽ ንባብ ላይ ይመሳሰላል ማለት ነው። ምክንያቱም ስራ ቅድም እንዳየነው ትእዛዛዊ ወይም ቁጣዊ አነባብ አይነት ያላቸው ሁለቱ ንባባት ተነሽና ሰያፍ ነው ብለናል። ትሑታዊ ደግሞ ያላቸው ተጣይና ወዳቂ ነው ብለናል። ስለዚህ ሰያፍና ተነሽ ንባብ ተመሳሳይነት ድምጸት ሲኖራቸው ተጣይና ወዳቂም እንደዚሁ ተመሳሳይነት ድምጸት አላቸው ማለት ነው ከተወሰኑ ልዩነቶች በስተቀር። ሶስተኛው ደግሞ ተጣይ ንባብ ነው። ተጣይ ንባብ በትሑታዊ ድምፀ ንባብ የሚነገር በመሆኑ የንባቡ ድምፅ በሚሰማበት ጊዜ ትሕትና አዘል አክብሮታዊ መልእክት አለው። ተጣይ ንባብ ያው በትህትና የሚነበብ የንባብ አይነት ነው። ማንኛውም ተጣይ በሚነበብበት ጊዜ የመጨረሻውን ሆሄ አይነካም። ተጣይ በሳድስ የሆሄ ቅጥያ ብቻ ሲነበብ ይገኛል። ተጣይ ከአንቀጽ ከሚወጣ ወይም ከሚረባ ዘርና ከተጸውዖ ስም ላይ ይገኛል። ለምሳሌ ተጣይ ንባብ እንደ ሰያፍ ንባብ ሁሉ በሳድስ ላይ ይገኛል፣ በዘርና በተጸውዖ ስም ላይ ይገኛል። የመጨረሻውን ሆሄ አይነካም። ግን መሰረታዊ ልዩነቱን ምንድን ነው? ድምፅን ጣል አድርገን ወይም በትህትና አዘል ድምፀት ወይም የንባብ አይነት ነው የምናነበው ማለት ነው። ለምሳሌ ቀተለ፣ ገደለ ከሚለው አንቀጽ ቀትል የሚል ዘር ልናወጣ እንችላለን። ስለዚህ ቀትል የሚለው ቃል ተጣይ ሆኖ ይነበባል ማለት ነው። ገብረ፣ ሰራ ከሚለው አንቀጽ ደግሞ ግብር የሚል ተጣይ ንባብን እናወጣለን ወይም ቃል እናወጣለን። ፈትሐ፣ ፈረደ ከሚለው አንቀጽ ደግሞ ፍትህ የሚል
ተጣይ ንባብን እናወጣለን ማለት ነው። ይህ ከዘር ሲሆነው ከተጸውዖ ስም ደግሞ ሲሆን እግዚአብሔር፣ ኢየሱስ ክርስቶስ፣ ማርያም፣ ሚካኤል ወዘተ ሲል ይገኛል ማለት ነው። ስለዚህ እንደዚህ አይነት ጸባይ ያላቸው ቃላት በተጣይ ንባብ የንባብ አይነት ይነበባሉ ማለት ነው፣ ወይም ተጥለው ይነበባሉ ማለት ነው። ቀጣዩ ደግሞ ወዳቂ ንባብ ነው። የወዳቂ ድምፀ ንባብ ከተጣይ ድምፀ ንባብ ጋር ተመሳሳይነት ያለው ቢሆንም የሚገኝባቸው የሆሄያት ቅጣዮች ግን አይገናኙም። ያው ቅድም እንደነገርኳችሁ ሰያፍ ከተነሹ እንደሚለየው በተወሰነ መንገድ ይህም ወዳቂም ከተጣይ ይለያል። የሚለይባቸው አንዳንድ ሆሄያት ቅጥያዎች ስላሉት ነው ማለት ነው። ማንኛውም ወዳቂ በሚነበብበት ጊዜ የመጨረሻ ሆሄ ይነካል ወይም ይረገጣል። የወዳቂ ንባብ በ6 የሆሄያት ቅጥያዎች ላይ ሲነበብ ይገኛል። በሳድስ የሆሄ ቅጥያ ላይ ግን አይገኝም። ወዳቂ ንባብ በሳድስ ከሳድስ ውጭ በሁሉም ላይ ይገኛል ማለት ነው። ለምሳሌ በግዕዝ ህየ፣ አሃተ፣ አሃደ፣ ክልኤተ፣ በካዕብ ሀቤሁ፣ ዚአሁ፣ ምስሌሁ፣ ከማሁ የመጨረሻ ቅጥያዎችን እየነካ ወይም እየረገጠ ይነበባል። እዚህ ጋር እንደምታዩት ለምሳሌ በሳልስ አይማሪ፣ ዘማሪ፣ ቀዳሲ፣ ሐዋሪ፣ በራብዕ ቅድስና፣ ንጽህና፣ አይመራ፣ ሳረራ፣ በሐምስ ቅዳሴ፣ ቡራኬ፣ ዝማሬ፣ ድምሳሴ፣ በሳብዕ አይመሮ፣ ከበሮ፣ ቀራኒዮ፣ አልቦ እያለ ይሄዳል ማለት ነው። ስለዚህ እንደዚህ አይነት ቃላትን ስናገኝ ከሳድስ ውጭ ያሉት ምን ይባላሉ? ወዳቂ ንባባት እና የመጨረሻውን ቃል ደግሞ ይረግጣል ማለት ነው። ግን ስናነብ ቃሉን ትሑታዊ በሆነ መንገድ ቃሉን እየጣልን ወይም ትህትና በተሞላበት መንገድ ቃሉን ስናነበው ወዳቂ የንባብ አይነት ይባላል ማለት ነው። ስለዚህ አራቱ አበይት የሚባሉት የቁም ንባብ አይነቶች እነዚህ ናቸው ማለት ነው። አንድ አምስተኛ የቀረን ተናባቢ የቁም ንባብ አይነት ነው። ከአምስቱ መርሃያነ ንባብ አንዱና የመጨረሻው ሲሆን የአነባበብ ድምፁም ከላይ ለመግለጽ እንደተሞከረው አራቱ መርሃያነ ንባብ ላይ እየወደቀ ወይም እየተያያዘ ስለሚነበብ የሚወድቅበት ወይም የሚያያዝበት የግዕዝ ቃል ነው የንባቡን አይነት የሚወስነው። ስለዚህ ቅድም እንዳልኳችሁ ተናባቢ ከሆነ ከሌሎች ጋር እየተገኘ ነው ማለት ነው የሚነበብ። በአብዛኛው እነዚህ መስተዋድዳን ቃላት፣ አገባቦች ምናምን ተናባቢ የንባብ አይነቶችን ይከተላሉ። የራሱ የሆነ ግን መጠሪያ ሳይሆን ያለው ከሌሎች የንባብ አይነቶች ላይ እየተገኘ በነዛ ስም ይጠራል ማለት ነው። በተደጋጋሚ የሚገኙ የግዕዝ ተናባቢ ወይም አገባብ ቃላት ለምሳሌ ሀበ፣ ለለ፣ ምስለ፣ መጠነ፣ ሶበ፣ በበ፣ በእንተ፣ በይነ፣ አምጣነ፣ አመ፣ እንበይነ፣ እንተ፣ እንዘ፣ እመ፣ እለ፣ እስከ፣ ምነ፣ ከመ፣ ውስተ፣ እም፣ እስመ፣ ዲበ፣ ዘዘ፣ ዘእንበለ ወዘተ እያሉ እንደዚህ አይነት አገባቢ ቃላቶች ተናባቢ ወይም አገባቢ ቃላት ይባላሉ። በምሳሌ ግን እያስገባን ስናይ ሀበ ጳውሎስ ለለ ዕለት ምስለ ሰብ መጠነ ገብረ ሶበ ሰማ በበ ማሂበረውሙ በእንተ ማርያም በይነ ምንት አምፃነ ኮነ አመ ይመጽእ እንበይነ ዝንቱ እንተ መጻ እንዘ ያሐውር እመኮነ እለ ሞቱ እስከ ማይዜኑ እምነ አማልክት ከመ ይቀርብ ውስተ መንሱት እምሰማያት እስመ ዚአከ ዲበ ምድር ዘዚአሁ
ዘእንበለ ጽርዓት ወዘተረፈ። ስለዚህ ከሌሎች ቃላቶች ጋር እየተገኘ የሚነበብ እንደዚህ አይነት ቃል ተናባቢ ቃል ይባላል። ንባቡ ደግሞ ተናባቢ ንባብ ይባላል ማለት ነው። ሀበ ጳውሎስ ስንል ሀበ ጳውሎስ ጳውሎስ አሁን ምን አይነት ንባብ ሆኖ ነው የሚነበብ? እንደ ሰያፍ ሆኖ ወይም በሳድስ የሚገኙት ቅድም በግዕዝ ወይም በማጋዝ ንባባችን ላይ ተነሽ ወይም ጠባቂ፣ ሉሉ ወይም ላልቶ የሚነበብ ጠብቆ የሚነበብ፣ መዋጥ፣ መቁጠር ብለናል አይደለ? ስለዚህ ከነዛ ንባባት ላይም አብረን እንትን ልንለው እንችላለን። ግን በዋናነት ከቋሚ ንባብ ላይ ሀበ ጳውሎስ ለምሳሌ ተናባቢ ሰያፍ ንባብ ብለን ልንጠራው እንችላለን። በእንተ ማርያም እና ሌሎችንም በዚህ መሰረት ማንበብ ወይም መጥራት እንችላለን ማለት ነው። ስለዚህ ቁም ንባብ አምስቱ መርሃያነ ቁም ንባብ የምንላቸው ይህንን ይመስላሉ። ተነሽ፣ ወዳቂ፣ ሰያፍ፣ ተጣይ እንዲሁም ተናባቢ ተብለው ይጠራሉ። ስለዚህ የንባብ አይነቶች አራቱ የንባብ አይነቶች ይህን ይመስላሉ። የመጀመሪያው ቁጥር ነው። ሁለተኛው ውርድ ወይም ግዕዝ ወይም ማጋዝ ነው። ማጋዝ ደግሞ በአራት እንደሚከፈል አይተናል። እነርሱም መዋጥ፣ መቁጠር፣ ተነሽ ወይም ጠብቆ የሚነበብና ላልቶ የሚነበብ ብለን በአራት እንደሚከፈል አይተናል። ሶስተኛው ደግሞ ውርድ ንባብ ነው። ሐዘኔታ፣ ትህትና ባለው ርኅራሄ ባለው መንገድ የሚነበብ ንባብ ነው። ከቁም ንባብ ትንሽ ዝቅ ብሎ የሚነበብ የንባብ አይነት ነው እና የመጨረሻው ደግሞ ቁም ንባብ ነው። ማንኛውንም የግዕዝ ቃል ለማንበብ ወይም የማንኛውም የግዕዝ መጽሐፍትን ለማንበብ የምንጠቀምበት የንባብ አይነት ቁም ንባብ እንደሚባል አይተናል። ቁም ንባብን የተማረ አንድ ሰው ደግሞ ወደ ተለያዩ የጉባኤ ቤት ትምህርቶች ሄዶ መማር ይችላል። ዜማን ማንበብ ይችላል። ቅኔን መረዳት ይችላል። መጽሐፍትን አንብቦ መጽሐፍ ትርጓሜን፣ አንድምታ ትርጓሜን አንብቦ መረዳት እንደሚችል አይተናል። ተናባቢ ንባብ ስንል ግን በዋናነት አራት አይነት የንባብ አይነቶች አሉ። እነርሱም ወዳቂ፣ ተጣይ፣ ተነሽና ሰያፍ እንዲሁም ተናባቢ መሆናቸውን አይተናል። እነዚህን የንባብ አይነቶች ለመረዳት ደግሞ የግዴታ ከመምህራን እግር ስር ቁጭ ብሎ ማንበብ፣ መረዳት፣ መወያየት ያስፈልጋል ማለት ነው። ስለዚህ በአጭሩ የስርዓተ ንባብ ትምህርታችን ይህንን ይመስል ነበረ። ሀሳብ አስተያየት ካላችሁ አሁንም በሀሳብ መስጫ ሳጥን ውስጥ ማስቀመጥ አትርሱ። በቀጣይ ሌሎች ትምህርቶች ይኖሩናል። በቀጣይ በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ